ፈጠረ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስልጣን ስለምትሰጣቸው። እሺ ቪዲዮ ቁጥር 3ን ክፈትልኝ። በማስረጃ ስለሆነ መናገር ያለብን ሙአዝ ሀቢብ ነው ራሱ እዚህ ላይ ያለው። ልብ በሉ። አሁን ተረጉምላችኋለሁ ሽርክ መሆኑን በማስረጃ ይሄው። ይሄ ልጅ ከሙአዝና እሱ ናቸው እቺን ቃል የተናገሯት። ትርጉሙ ምን ማለት ነው? መጀመሪያ ላንብብላችሁ ላልተሰማችሁ። ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ። ዳኢመን ቢላ አደዲ አይባልም። አደድ ማለት የሚደጋገም ነገር ማለት ነው። አደድ ደግሞ ማለት የሚቆጠር ነገር ማለት ነው። ትርጉሙን የባሰ ነው የምታዛበው። ዳኢመን ቢላ አደዲ አይባልም። የሐርፍ ችግር ነው። ማስተካከል ትችላለህ፣ ችግር የለውም። መርሐባ፣ ወደ መስአላው እንግባ። አሰላሙ አለይኩም። እንግዲህ ቪዲዮ የሚለው መኽሉቅን እርዳታ መጠየቅ አይቻልም። ሰላሚ አላ ገውሰል ዒባዲ ስለሚሉ እንግዲህ መንዙማው ላይ ማለት ነው መኽሉቅን እርዳታ መጠየቅ አይቻልም። ይተን ከጠየቀሳ ወደ ሽርክ ውስጥ ይገባል የሚል መስአላን ያነሳው። እውነት እሱ እንደሚለው መኽሉቅን መጠየቅ እንግዲህ ወይም ደግሞ የመኽሉቅን ኢስቲጋታ ማድረግ ሽርክ ነው? እስቲ የሚያስማማን ማስረጃ ነው፣ ቁርአንና ሐዲስ ነው። ወከዛሊከ ደግሞ ዑለሞች የሄዱበት መንገድ ነው የሚያስማማን፣ ዑለሞች በተረዱበት መንገድ ስለምንረዳ ማለት ነው። እስቲ ከቁርአንና ከሐዲስ ደሊል ወይም ደግሞ ማስረጃ እናምጣ። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ አضለ አሐዱኩም ሸይአን አው አራደ ዐውነን ወሁወ ቢአርድን ለይሰ ቢሃ አኒሱን ፈልየቁል ያ ዒባደላህ አጊሱኒ فليقل يا عباد الله أغيثوني فإن لله عبادا لا نراهم. إيه يا نبياتنا صلى الله عليه وسلم حديثنا حديث صحيح نو ضعيف على الله. حديث إمام الطبراني في معجم الكبير زقبوتال، وكذلك إمام السيوطي، وكذلك دمو إمام النووي أذكار لي تكسوتال الحديث مالتنا صحيح نو بلوتال. ترجموا من مسلاته إذا أضل أحدكم شيئا ከናንተ አንዳችሁ አንድ ነገር ወይ ከጣለው ወይ ከጠፋበት አው አራዳ ዐውነን ወይንም ደግሞ ረጂን የሚረዳን እንዲረዳው የሚፈልግን ነገር ከፈለገ ረጂን ከፈለገ ፈልየቁል ይበላሉ ያ ዒባደላህ እናንተ የአላህ ሱብሓነሁ ወተዓላ ባሮች ሆይ አጊሱኒ እርዱኝ ይበል። ማናቸው ይህን የተናገሩ ያሉት? አሁን ልብ ብላችሁ እንተምሩ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ፈልየቁል ይበል ያ ዒባደላህ አጊሱኒ እርዱኝ ይበል፣ እናንተ የአላህ ባሮች ሆይ እርዱኝ ብሎ ይጣራ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለምን? ፈኢነ ሊላሂ ዒባደን ላ ነራሁም፣ እና እኛ ማናያቸው የአላህ ስብሓነሁ ወተዓላ ባሮች አሉና ይጣራ። ይህ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ኢዘን ቃሉ ሽርክ ነው ካልክ ወይም ደግሞ ይህን ነገር መናገሩ ሽርክ ነው ካልክ ነቢዩ ሰለላሁ ዐለይሂ ወሰለም በሽርክ ያዛሉ እያልክ ነው። ሐዲሱ ሰሒሕ ነው። በዚህም ማዕና ደግሞ በዚህም ትርጉም ሌሎችም ሐዲሶች መጥቷል ይሄን ደግፈው ማለት ነው። ወከዛሊክ እንደዚሁም ደግሞ ከኢማሙ ጠበሪ ከራሳቸው ኢማሙ ጠበራኒ ራሳቸው አዒኑኒ በሚል ለፍዝም ሌላም ዘገባ አምጥቷል። ይሄኛውም ሐዲስ ሪጃሉ ፊቃቱን ባጥ ሁሉም እንግዲህ ፊቃት ናቸው ታማኝ ናቸው ብለው ያወራሉ። ወከዛሊክ አልሐፊዝ ኢብኑ ሐጀርም ይሄን ሐዲስ አውርተውታል፣ እሳቸውም ዘግበውታል። ኢማሙል በይሐቂይም ይሄን ሐዲስ ዘግበውታል። እንዲሁም ኢማሙ ሙስሊም በዘገቡት ሰሒሕ በሆነ ሐዲስ ላይ ማለት ነው አንድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ከካደማቸው በኋላ ሰልኒ ብለውታል፣ እኔን ጠይቀኝ፣ ከዛ አስአሉከ ሙራፈቀተከ ፊል ጀነ ጀነት ላይ ከእርሶ ጋር መሆኑን ካንቱ ጋር መሆኑን አስአሉካ አንተን ራስህን እጠይቃለሁ አላቸው። አወ ገይረ ዛሊከ ተስአሉኒ ብለውት ኢዘን ፈአዒኒ ቢከስረቲ ሱጁድ ሱጁድ በማብዛት አግዘኝ እንተጋገዝ ያሉበት ሐዲስ አለ። በዚህ ሐዲስ ላይ ሰሐቢዩ በግልጽ ማለት ነው ጀነት ለመግባት ቀጥታ የእሳቸውን እርዳታ ጀነት ከእሳቸው ጋር አብሮ ለመሆኑን ከፍተኛውን ደረጃ ለማግኘት ማለት ነው እሳቸውን ነው ቀጥታ የጠየቀው። አስአሉከ ብሎ ማለት ነው አስአሉከ አንተን እጠይቀሃለሁ። ቀጥተኛ ትርጉሙ ይሄ ነው። አስአሉከ ሙራፈቀተከ ፊል ጀነ አስአሉከ ብሎ ቀጥታ እሳቸውን ጠይቋቸዋል። መርሐባ መጠየቁ
ቀጥታ መጠየቁ ምንም አይነት ሙሽኪላ እንደሌለው ምንም አይነት ችግር እንደሌለው ኢማሙ ሙስሊም የዘገቡት ሐዲስ ነው። ወከዛሊክ ደግሞ ሌሎችም ቅድም የጠቀስኩላችሁ እነ ኢማሙ ጠበራኒ የዘገቡት ሐዲስ በጣም ሶሒህ የሆነ ሐዲስ አለ እና አጊቱኒ ብሎ ማለቱ ወይንም ደግሞ ልክ እንደ ሶሐቢዩ አስአሉከ ብሎ ራሳቸውን የጀነትን ከፍተኛ ደረጃ መጠየቁ ቀጥታ የቃሉ ብቻ ሙሽኪላ የለውም። አይ ይሄ በሐያት ስላሉ ነው ከሞቱ ግን ወይም ደግሞ እሳቸው ወደ ቀብር ከሄዱ አይቻልም እምትል ከሆነ ለዛም የመጣ ሐዲሶች አሉ፣ ሶሒህ የሆኑ ሐዲሶች ማለት ነው። አዳሪሚዩ ፊ ሱነኒሂ ወብኑ አቢ ሸይበህ ወኢማሙ ሱብኪ ወብኑ ሐጀር ሶሒህ ብለው ባስቀመጡት ሐዲስ ላይ ቢላል ኢብኑ ሐሪስ የሚባል ሰሃባ እንግዲህ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ይመጣል። ጊዜው እንግዲህ በሰይድና ዑመር ረዲየላሁ ዐንሁ ጊዜ ነው። በጣም ድርቅ የመጣ ሰዓት ነው፣ ዝናብ በጣም ጠፍቶ ማለት ነው። ቀጥታ ቢላል ኢብኑ ሐሪስ ወደ ነብያችን ሰለላሁ ዐለይሂ ወሰለም ቀብር መጣና ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ኢስተስቂ ሊኡመቲከ ለኡመትህ ዝናብ አምጣና አጠጣ ፈኢነሁም ቀድ ሀለኩ እነሱ እኮ በእርግጥ ሊጠፉ እኮ ነው እንዳለ ጠፉ እኮ። ኢስተስቂ ሊኡመቲከ ግልጽ ኢስቲጋታ ማለት ነው። ወላሂ ለኡመትህ ዝናብ አምጣ። ነቢ ሰለላሁ ዐለይሂ ወሰለም ቀብር ሄደው ማለት ነው፣ ግልጽ ማለት ነው ኢስቲጋታ አደረጉ። ቢላል ኢብኑ ሐሪስ እንግዲህ ሰሃባ ናቸው። ሐዲሱ ሰሂህ ነው፣ ضعيف አይደለም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም በመናሙ ይመጡና በዚህ ሰሃባ ማለት ነው ለሰይድና ዑመር ሰላምታ አቅርብልኝ፣ ይጠጣሉ፣ ችግር የለውም ዝናብ ይመጣላቸዋል የሚልን መልእክት አስቀመጡ ማለት ነው። ከዛ በኋላ እንግዲህ ዝናብ መጣ። ያው በደንብ ዝናብ እንትን አላቸው ማለት ነው። ሁለተኛ ሌላ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ማለት ነው ሰይድና ኢብኑ ዑመር እግራቸውን አመማቸውና ሊታሹ ይሄዳሉ። ሰይድና ኢብኑ ዑመር ማለት አኺ ይሄን ሐዲስ ያው ኢማሙል ቡኻሪ ነው የዘገቡት በሚያሳዝን ሁኔታ ማለት ነው። እና ወደ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ማን ነው ታመው ሰይድና ኢብኑ ዑመር ይሄዱና ሊታሹ ሲል ከዛ ሰውየው ምን ይላቸዋል? አንተ ዘንድ ተወዳጅ የሆነን ሰው እስቲ አውሳ ይሏቸዋል። ከዛ ያ ሙሐመድ ብለው ሰይድና ኢብኑ ዑመር ይናገራሉ። ከዛ በኋላ ቀጥ ብለው ቆመዋል። እግራቸው እንግዲህ ያመማቸው በአጠቃላይ ዓፊያ በዓፊያ ሆኑ። ይሄኛውን ኢማሙል ቡኻሪም ዘግበውታል፣ ሌሎችም ሙሐዲሶች ዘግበውታል ማለት ነው። እና አንዳንድ ነገራቶችን ወላሂ ከሰሃባ መማር አለብን፣ ከነሱ መማር አለብን። ይሄ ነገር እውነት እንደሚባለው ሽርክ ቢሆን ኖሮ ወይም ደግሞ የሆነን አካል እንዲህ ማለት አጊቱኒ ብሎ ማለት ሽርክ ቢሆን ኖሮ ወላሂ ከኛ በላይ ሰሃቦች ይጠነቀቁት ነበር፣ በጭራሽ አያደርጉትም ነበር። ላኪን ግን ሌሎችም ብዙ ሪዋያቶች አሉ ያልጠቀስኩላችሁ ሰዓት አሁን በጣም ስለረዘመ ማለት ነው። ወላኪን ግን ይሄ አልነበረም ሐለታቸው። እንግዲህ በሁለቱ መካከል ለምሳሌ እኔ የሆነን አካል አጊፍ እርዳኝ ብዬ ስል ያ አካል እንግዲህ መርዳት እንደው ሙስተቂል የሆነ የተለየ የሆነ እንደው ከአላህ የተሰጠው ልክ እንደ አላህ ቁድራ አለው ብዬ ካልኩኝ ይሄኛው ሽርክ ሊሆን ይችላል። አማ ግን ቃሉን ብቻ አጊፍኒ ወይም ደግሞ እርዳኝ ስል አይ ሰበብ ሁነኝ ለማለት ፈልጌ ከሆነ ይሄው ሰሃቦችም ተጠቅመውታል። ነብዩ ሰለላሁ ዐለይሂ ወሰለም ቀብር ጋር ሄደው ነው አረ ዝናብ ጠፋ ይሄው ሐዲሱ ሰሂህ ነው ብለው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ነው የጀነት ከፍተኛውን ደረጃ እንዲያደርሳቸው ፊት ለፊታቸው የጠየቃቸው። ሽርክ ቢሆን ኖሮ እንደው ሰውን እርዳታ መጠየቅ ሽርክ ቢሆን ኖሮ ቀጥታ ነብይ ከለክሉ ነበር እላለሁ። ኢንሻአላህ ቀጣይ ደግሞ እንግዲህ ኢስቲጋታን ጃኢዝ ያደረጉ በጣም እልፍ አላፍ ዓሊሞች አሉ። ሰዓት ስለረዘመ ነው ያን ጠቅስላችኋለሁ። ወሰላሙ ዐለይኩም ወራህመቱላህ።